እንደማላገኝሽ ያውቃል ልቤ የኔ እንደማትሆኚ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ውስጤን ያዳምጥ ሲረርኩ ምን አይነት እድል ልስጥ ምን አይነት እድል ምንድነው ሳይወዱ አብሮ መሆን ነው እንደሱ ነው ወይ የምፈልገው እንደሱ ከሆነ አለው እሺ እንደሱ ከሆነ የምፈልገው እሺ አለው ይሄው ካንተ ጋር ነኝ አለው እሺ እንደዛ ከሆነ የምፈልገው አቃለው ወረደዋለሁ እሺ ምንድነው ምን ልረዳ አንተ የኔን ታሪክ ምን ታውቃለህ ስለኔ ምን ታውቃለህ እኔ እያሳለፍኩት ስላለው ነገር ምን ታውቃለህ አንተ ታዲያ አንተ ማንነና ነው ከመሬት ተነስተኔ ላይ ለመጫው አፍ ያለክ ከሱ የተነሳ ከትምህርት ቤት ተባረራለሁ። ምን አይነት እድል ነው የምሰጠው እኔ ምን አይነት ሰው እንደሆንክ አውቃለሁ ማለት ምን ያህል መልካም ሰው እንደሆንክ ጥሩ ሰው እንደሆንክ ከልብ እንደምትወደኝ ፍቅርን ተጠራጥሬ አላውቅም ግን ታወቅ ነገር ሁሉም ሰው ያውቀዋል እኔ አሁን ያለሁበትን ሁኔታ ምንም የተደበቀ ነገር የለም ህይወቴ ውስጥ ሰው ላይኖር ይችላል ግን ደግሞ ካለውበት ጉዳት በራሴ ራሱ ማገገም አልቻልኩም ማለት በጣም ረጅም ጊዜ ነው አይደል ማለት ምንም ማለት አይጠበቅብሽ ማለት በግጥ ብዙ ጊዜ ሆኗል ግን ምን ያህል እንደማፍቅርሽ ታውቂያለሽ እሱ ነገር ማለፍ አልነበረበትም መረሳት አልነበረበትም አልቻልኩም ሞት ንገሪው በቃ ማለት በህይወት የለችም ባይወይ የሆነ ነገር ባይው ምክንያቱም አግኝታኝ እንድትጎዳ ስለማልፈልግ እኔ አንተ መጉዳት አልፈልግም ታውቃለህ ብዙ ጊዜ ነው ማስበክ እሱን በመግፋት የሆነ ይሄ ሁሉ ነገር እየደረሰብኝ ያለው ምናልባት በቃ ዛሬ ከቤተሰቦች ነው እስቲ አንተ ንገረኝ ምን እያደረገች ነው ለሚራ ማናችን ይባል እንዳትናገር ሰርፕራይዝ እሱም አይናገርም አንቺ ሶሲ እሺ እንዳትናገር እኮ እንዴ እንጂ ሌላ ነገር አይደለም አይስነቅሽ እና ቤተሰቦቻችን እንደሰማችሁት ነው እና ሻውን ይፈረድብኛል ሁለቱን ሰዎች ባገናኛቸው ሁለቱ አንድ ላይ እንዲሆኑ ብፈልግ አይፈረድብኝማ ይሄ ሁሉ እኔ ባንቺ ሁላ ነገር ማሳለፍ ምንም አይቆጭም አፍቅሮ ላየሰውና ለሚያፈቅር ሰው ማለት ይሄ ጥያቄ ብዙ ከባድ አይደለም እሷ ለኔ ምንም ስሜት አልነበራትም እና ይሄ ነገር ደግሞ ይበልጥ ከባድ እንዲሆን አድርጎታል ፍቅራችን እና ይገርምሻል ያን ሁላ ጊዜ አረሷት ማለት አጠገብ ያለች ያለ ሰዎች በስነ ስርዓት እንደምታወሪ ሌላ አላህ እሺ ስለምን እንደምናወራ ነገር ያስፈልጋጅበት ነው አይደለም ምን ሄድበት ቦታ ታወራለሽ ና ማይሻ እዛ ጋር ማን ይታይሻል ማይ ምን ብለሽ ነበር ሰላም ውድ የማሂ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን በጣም እንደናፈቅናችሁ ይገባናል እኛም ደግሞ በጣም ናፍቃችሁናል በጣም ነው የምንወዳችሁ እናንተን እስከምናወራ ያጋጠመንን ሁሉ ነገር እስከምናወራችሁ በጣም ነው የምንጓጓውና የምንቸኩለው እና እንዴት ናችሁ ቤተሰቦቻችን ባለፈው በሰራሁት ቪዲዮ የተናደዳችሁብኝም ያው የተደስታችሁም አላችሁ እኔ ያው ሌላ ማይሆን ነገር አስቤ ወይ ክፉ ነገር አስቤ አይደለም ማለት እኔ ለማየት ጥሩ ነገር መመኘላት ሰው ነኝ እሷ የተሻለ ህይወት እንዲገባት ጥሩ ቦታ ላይ እንድትደርስ ህይወቷ እንዲስተካከል የምፈልግ ሰው ነኝ እኔ ለሷ ምንም መጥፎ ነገር አስቤ አይደለም ማለት እናንተ ብዙ ማታውቁት ነገር አለ እሷ ብዙ ያሳለፈችው ነገር አለ ስለ ልጁም እንደዛ ያልኩበት ምክንያት ስለሱ በጣም ብዙ ነገር ስለማውቅ ማለት ብዙ ነገር ማጣርቻለሁ ስለሱ ብዙ ነገር አውቃለሁ የማይሆናት ልጅ ቢሆን ኖሮ አይደለም ከሱ ጋር ሁኚ ለማለት ቀርቶ ስሙ ራሱ አልንሳባትም ነበር ግን በጣም ነው የሚወዳት የሚያፈቅራት የሚያከብራት የሚንከባከባት ሴት ልጅ ደግሞ ማለት የሚያከብራትን የሚንከባከባትን ትፈልጋለች እና እኔ እንደሱ አይነት ሰው ስለምመኝም ለማይ እንዲሆን የፈለኩት ማለት ነው ምክንያቱም ስለሚወዳት እሷም ከምትጎዳ ያው እሱ ይከሳታል በሚል ሐሳብ ባለፈው
እንደዛ ያልኳት። ግን እናንተ ደብሯችኋል፣ የደብራችሁም አላችሁ፣ ደስ ያላችሁም አላችሁ። አውቃለሁ ለሮቤል ያላችሁ ፍቅር ማለት አክብሮት ምናምን አውቃለሁ። ግን የሚሆን አይመስለኝም የሁለቱ ነገር ማለት እኔ እንጃ እንዴት ብዬ ላስረዳችሁ። እንደዚህ አይነት ፍቅር አይሆንም። የሆነ ጊዜ እስከሆነ ጊዜ ላይ ሊሄድ ይችላል፣ ግን እስከ መጨረሻው አይዘልቅም። ከዚህ በኋላም ደግሞ ተመልሶ እንኳን ቢመጣ እኔ የምፈቅድ አይመስለኝም። ምክንያቱም ከዚህ በኋላ ተመልሶ መጣ ማለት ማሂ ደግሞ ይበልጥ ነው የምትጎዳው፣ ይበልጥ ትሰበራለች፣ ይበልጥ ራሷን ታጣለች። እኔ ደግሞ ማሂ እንደዛ እንድትሆን አልፈልግም። የእውነቴን ነው፣ ደስተኛ እንድትሆን ነው የምፈልገው። በቃ የራሴ የምትለውን በቃ አላ እንደምትፈልገው የሚሆንላትን ሰው እንድታገኝ ነው የምፈልገው። እና ደግሞ ከዋሌ ጋር ሁኚ ያልኩበት ምክንያት በቃ እንደምትፈልገው አይነት ሰው ነው ማለት ከፈለገችው ካሰበችው በላይ የሚያደርግላት፣ የሚያከብራት፣ የሚንከባከባት በቃ እኔ እንጃ አላውቅም፣ ስለሱ መግለጽ አልችልም። በቃ ብዙ ነገር የሚሆንላት ልጅ ነው። ለዛ ነው ከሱ ጋር ሁኚ እያልኳት ያለሁት፣ ከሱ ጋር እንድትሆን የፈለኩት በዛ ምክንያት ማለት እኔ ለራሴ የምመኘውን ነገር ነው ለሷም እንዲሆንላት የምፈልገው ማለት ነው። እና ቤተሰቦቻችን ዛሬ ያሰብኩት ነገር ቢኖር ዋሌ ጋር ልሄድ ነው ማለት እሱ ልጅ ላወራው ፈልጋችሁ ነገሮች አሉ እና ደግሞ ማሂንም እዛው አካባቢ ቀጠሬያታለሁ ማለት አንተ ላይ ላገናኛችሁ ያሰብኩት ግን እንደምትናደድብኝ አውቃለሁ ማለት ስታገኘውም ደግሞ የሆነ ልትረጋጋ የምትችልበት ነገር ይኖራል ብዬ አስቤ ነው። ግን ያው ትናደድብኛለች አውቃለሁ። ምንም አላመጣም ብትናደድብኝ፣ እንደፈለገች ትሁን ችግር የለውም። ካገናኘኋቸው በቂ ነው ብዬ እና ያውበት ብዬ ስላሰብኩኝ ነውና እና ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን እና እስኪ ወደ ዋሌ ጋር እንሂድ። ቤተሰቦቻችን ደርሰናል። ዋሌንም አግኝተነዋል እና ላስተዋውቃችሁ እና ካሜራማናችን አስተዋውቃችኋለሁ። እንዴት ነህ? ሰላም ነው? ሰላም እንዴት ነህ? ቤተሰቦቻችንን ተዋውቃቸው። ሰላም ዋለልኝ ይባላለሁ። እሺ ናቲ ይባላለሁ። ያው የዋለልኝ ጓደኛ ነኝ እና ስለመጣችሁ ምናምን ደስ ብሎናል። ያው የምትሉትን ነገር ብሉንና እንለያያለን ማለት ነው። እና ቤተሰቦቻችን ዋለልኝ ያልኳችሁ እሱ ነው እና እስኪ አንዳንድ ነገሮችን እናወራዋለን እና ተከታተል። እና ውድ ቤተሰቦቻችን እዛ ጋር ፀሐይ ሆኖብን እንግዲህ ቦታ ቀይረናል፣ ወደ ጥላ መተናል እና ስለ ዋሌ አንዳንድ ነገር ልንገራችሁ መሰለኝ። እንዴት የተዋወቅ ነው ትምህርት ቤት ነበር ማለት ክላስ ውስጥ ነበር የምንተዋወቀው። በቃ እየተግባባን ምናምን እሱም እኛ ክላስ ይመጣ ነበር፣ እኛም ወደ እሱ ክላስ እንድን ነበረ። በቃ እንደዛ የተግባባን መጣ። ያው እሱ ደግሞ በመሀል ላይ ወይዘሪቱ ማሂን ወደዳት አይደል? እና ከዛ በኋላ ብዙ ላይፎች አሳልፈናል፣ ብዙ ነገሮች አልፈዋል። ያው እንግዲህ ሁሉም ቀረ፣ የሰው ልጅ መገናኛው አይታወቅም። ዞረን ያው ተገናኘን። እስኪ ዋሌ ከክላስ ጀምሮ የነበረን ነገር እስኪ ስለማሂም አንዳንድ ነገር ለቤተሰቦቻችን ነገር። ኦኬ፣ በእርግጥ ከ9ኛ ክፍል ጀምሮ ነበር የምንተዋወቀው። ፍቅር እውር ነው የሚባለው ነገር እውነት ነው ማለት በእኔ ደርሶብኝ አይቻሉ። በጣም ከባድ ነው። በእሱ የተነሳ ከትምህርት ቤት ተባረር ያለው በእሱ የተነሳ ኢቭን ጸበሉን ላስከ መግባት ደርሻለሁ። ማለት በምን አጋጣሚ ነው? እንዴት ነው ጸበል ልትገባ ይቻልከው? ማለት ታሪኩ ትንሽ ዲፕ ወደ ውስጥ መግባት ይጠይቃል። ግን እዚሁላ ታሪክ ውስጥ እኔ ብቻ ነበር ማፈቅራት ማለት እሷ ለኔ ምንም ስሜት አልነበራትም። እና ይሄ ነገር ደግሞ ይበልጥ ከባድ እንዲሆን አድርጎታል ፍቅራችንን። እና
እሺ እንዴት ልትፈልጋት መጣ? ማለቴ በጣም ብዙ ጊዜ ቆይተናል ከተገናኘን ምናምን። እንዴት እስካሁን ልታፈቅራት ቻልክ? እንዴት እስካሁን አፈላልጋት እዚህ ድረስ ልትመጣ ቻልክ? ማለቴ አፍቅሮ ላየ ሰውና ለሚያፈቅር ሰው ማለቴ ይህ ጥያቄ ብዙ ከባድ አይደለም እና ጓደኛዬ በደንብ ያውቃል ስለሷ ብዙ የማያውቀው ነገር የለም እና ከዛ ዩኒቨርሲቲ ከወጣሁ በኋላ አዲስ አበባ ብዙ አመት ቆይቻለሁ። ቢያንስ እስከ 6 አመት ምናምን ቆይቻለሁ እና ይገርምሻል ያን ሁላ ጊዜ አረሷት ማለቴ አጠገቤ ያለች ያህል ነበር የሚሰማኝ። ስለሷ አስብ ነበር ኢቭን የእውነት እኔ ምን ያህል እያፈቀርኳት እንደሆነ እየነገርኳት መጥፎ ነገር ማለቴ ቁጣ እንኳን እየተቆጣችኝ ያ ቁጣ እንኳን ልክ እንደ መልካም ነገር ማለቴ እንደ ጥሩ ነገር ነበር የማስታውሰው እና እሷን መርሳት ለእኔ ትንሽ ከባድ ነበር እና አሁን ደግሞ አንቺን ካገኘሁሽ በኋላ ማለቴ እሷን የማግኘት አጋጣሚው አለኝ ብዬ ስላሰብኩኝ ለዛ ነው እንትን እውነት ለምናውቅ ከሆነ እሷን ረጅም ጊዜ ስናፈላልጋት ነበር ከጓደኛዬ ጋር። ከኛ ጋር ድሮ የተማሩ ጓደኞቻችን የሚያውቋት ከሆነ ብለን ብዙ ጓደኞቻችንን ደውለናል፣ ጠይቀናል። ማህበራዊ ድረገጽ ደግሞ በእርግጥ ትንሽ ኢሞሽን ያደርጋል፣ ያናዳል። ማለቴ በጣም ወዳት ልጅ ማህበራዊ ድረገጽ ላይ ማለቴ ከጓደኛዋ ጋር ማለቴ ከምትወደው ጓደኛዋ ጋር ነው ማየው። ይሄ ደግሞ ትንሽ እኔን ያበሳጨኛል፣ ስሜታዊ የሚያደርገኛል። ታያት ነበረ የዩቲዩብ ቻናል ላይ ምናምን ታየው ነበር የምንለቃቸውን ቪዲዮዎች? አዎ በጣም እከታተል ማለቴ እሷን ማየት እፈልጋለሁ እና ለማየት አትሽም። እሷን ለማየት ስሞክሪ ደግሞ ሮቤል ጓደኛዋ አለ እና እንዴት ልታገኛት ቻልክ? ሶሻል ሚዲያ ላይ እንዴት አገኛት? ያው ማለቴ ትንሽ እንትን ነው ግን ጉግል እናደርጋለን፣ በጣም እንሞክራለን። ፌስቡክም ዩቲዩብም ሁሉም ነገር ላይ እንሞክር ነበር እና በድንገት አገኘናት እና እንትናል ከጓደኛዬ ጋር ማለት ነው። እሺ ያንተስ? ያው ከዋለልኝ ጋር ማለት ኦልሞስት አሁን አንድ 4 አመት ሆኗል ጓደኝነት ከሆነ በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው እና እኔ በነገራችን ላይ የእሱ አይነት አፍቃሪ የእሱ አይነት ፍቅር በህይወት አይቻልም። በእውነት ነው የምልሽ እና ምን መሰለሽ ያው በጣም ነው የሚወዳት ልጅቷን ከሚባለው በላይ እና ያው ቪዲዮዎቿን ስናይ እንኳን እንዴት እንደሚያነባ ምናምን ሳይው በጣም ነው ውስጤ የሚሰማኝ እና ያው ዋለልኝ ማለት ለእኔ ከወንድምም በላይ ነው፣ ወንድምም ነው እና ለዛም ነው የሱን ጭንቀት ተካፍዬ እሷን ፍለጋ አብሬ እንትን ያልኩትና ያው አግኝተናትም ከሷ ጋር እንትን ለማለት ነው አንቺ ጋር የሚመጣ ነው። አግኝተናትና ከሷ ጋር ያለውን ነገር ቢያወሩ ችግሩን ብትረዳው ደግሞ በጣም ደስ ይለኛል። በይበልጥ ማለት እያሳለፈ ያለው ነገሮች እነሱ እሱ ላይ ሲታዩ በጣም የሚያስጠላ ነገር ነው ማለት እሷ ቀርባ ብታየው ይሄን ነገር ብዙ ማለት እሷ የምትወስነው ነገር ሊሆን ይችላል ብዬ ስላሰብኩ ነውና ያው ብቻ በጣም ብዙ ችግሮችን እያሳለፈ ነው። እኔም አብሬው ችግሮቹን ለመካፈል እየሞከርኩ ነው። ያ ነገር ስለሆነ መታ ተገናኝቶ ቢያወሩ ችግሩን ብታዳምጠው በጣም ደስ ይለኝ ነበር። አንተ የምትለው ነገር አለ? እንዴት የኛን ቤት አድራሻ ልታውቅ ቻልክ? በነገራችን ላይ ሶሲ ከተገናኘ ብዙ ጊዜ ሆኖናል እና እንደዚህ አገኝሻለሁ ብዬ አስቤ አልነበረም እና በድንገት ስላገኘሁሽ ደስ ብሎኛል እና ፊት ለፊት ካሜራ ምናምን ሳይ እና የምትጠይቂኝም ጥያቄ ጋዜጠኛነት ያጫውትሻል እና እሱ ነገር ትንሽ አስደግጦናል። ያ እንግዲህ የማሂ ላይፍ ህይወት ሁሉም ነገር አላ ሶሻል ሚዲያ ላይ ከሚከታተሉ ከቤተሰቦቻችን ጋር ነው ሁሉንም ነገሯ ኮንታክት ያደረገችው ማለት ነው እና ያው አንዴ ሁሉም ነገር ተጀምሯል እና ቤተሰቦቻችን ደግሞ ሁሉንም ነገር ማወቅ አለባቸው በሚል ሀሳብ ነው። ምክንያቱም ከዚህ በፊት የነበረውንም ላይፍ ቤተሰቦቻችን ሁሉንም ነገር ያውቃሉ አይደል እንዴ? ለዛ ያው አሁንም ደግሞ ያለችበትን ነገር ያው የግድ ማወቅ አለባቸው ብለን ስለምናስብ ነው እንጂ ለሌላ ነገር አይደለም። አይስነቅሽ እና ቤተሰቦቻችን እንደሰማችሁት ነው እና ሻውን ይፈረድብኛል ሁለቱን ሰዎች ባገናኛቸው ሁለቱ አንድ ላይ እንዲሆኑ ብፈልግ አይፈረድብኝማ። ይሄ ሁሉ ጊዜ ያፈቀራት ሰው እያለ ፍቅሩን እንኳን እንደዚህ እናንተም ማለት እያያችሁት ነው እንዴት እንደሚወዳት ለሷ ብሎ እዚህ ድረስ መጣ። እሷን ፍለጋ ተንከራቶ ምን ብሎ ማለት ጸበል ድረስ ገብቶ ብቻ ብዙ ነገር አሳልፎ እኔ ህሊና አይፈቅድም አንድ ላይ ባይሆኑ። እውነቴን ነው ማለት እኔ እንጃ። እስኪ የማሂንም ሀሳብ እናዳምጥ። ጠርቻታለሁ እየመጣች ነው ግን አታውቅም እሱ እዚህ እንዳለ
እና እስኪ እናገናኛቸውና የሚፈጠረውን ነገር እናያለን። ያው ጥሩ ስሜት እንደማይሰማ ታውቃለህ፣ ግን ያው እኔ ምንም ነገር ማድረግ አልችልም። እሷ እስክትመጣ ደግሞ እስኪ ጓደኛን አንድ ጥያቄ የምጠይቀው ነገር አለ። እሺ ናቲ ነው ያልከኝ ስምን ዋሌ የእውነት ግን ይወዳታል? እስኪ አንተ እስከምታውቀው ድረስ ለሷ ያለው ስሜት ለሷ ያለው ፍቅር ምን ያህል ነው? ማለት እኔም በራሴ የማውቀው የፍቅር ገደብ አለ አብረን በነበርንበት ጓደኛሞች በነበርንበት ሰዓት እና እስኪ አንተ ደግሞ ያለውን ነገር ንገር። እሺ ያው ቀደም ብዬ እንደነገርኩሽ ነው ያለውን ነገር ማለት ያው ዋለልኝ እንደሱ አይነት ነው አፍቃሪ በህይወቴ አይቻለቅም እያልኩሽ ነው መጀመሪያውኑ ማለት ነው። ምክንያቱም በቃ ቪዲዮዎቿን ባየ ቁጥር ማልቀስ ነው። ስለሷ ሳይነሳ ውሎ አድሮ አያውቅም። እና እንደውም ብዙ ጊዜ ሲጨቀጨቀኝ እኔ በቃ እሷን ይስተዋት የሚል ነገር አንስቼበት ራሱ ከኔ ጋር እስከመጋጨት ደርሰን ነበር ብዙ ነገሮች እና ለሱ ያለውን ስሜት ሳይ በጣም ነበር የምደነቅበት እና ለዛም ነው ከሷ ጋር ተገናኝቶ እንዲያወራ የፈለኩት አንቺንም ማፈላለግ እሷንም ማፈላለግ ያዘወተር ነው ለዛ ብለን ነውና ያው ወንድሜ ማለት ነው። አሁን ዋለልኝ ከጓደኝነት መጣ አልፈን 4 ዓመት ኦልሞስት ወደ 5 ዓመት እየሆነ ነው እና ብዙ ነገሮችን አሳልፈናል። ግን በህይወታችን ውስጥ ባሳለፍናቸው ነገሮች ላይ በቃ ብዙ ጊዜው የምናሳልፈው ስለሷ ነው። እሷን እያነሳን ነው ያሳለፉት ላይፍ ምን ያህል እንደነበሩ ፍቅራቸውም እንዴት እንደነበረ አጅማሯቸው እንዴት እንደነበር የጣሉበትን መንገድም ሰማ በጣም ብዙ እያለቀሰ ነው የሚነግረኝ እና ብቻ በጣም ከልቡ አፍቃሪ ነው። በጣም ነው የሚያፈቅራት፣ በጣም ነው የሚወዳት እና ይሄን ነገር ማየት እንድትረዳ የፈለኩት ስለዛ ነበረ። እሷን መታ ባለችበት ማለት ያው ያለውን ነገር እሱ ነግሯት ማለት ማያውን ነገርም ከሆነ ቁርጡን አውቆ እንዲቀመጥ ነው የምፈልገው ማለት ሁሉ ቀን ጭንቀቱን ሳይወዛ ጋር እኔም የተረበሽኩ ስለሆነ ነው ማለት ነው። እና ያው ለልሽ የፈለኩት ባጭሩ በጣም ከልቡ አፍቃሪ ነው። እንደሱ አይነት ንጹህ ልብ ያለው ሰው እኔ በህይወቴ አይቻለቅ። በይበልጥ ደግሞ ወንድ ልጅ ሆኖ ለሴት ልጅ እንደዚህ መሆን ይሆናል ብዬ አስቤም አላውቅም። ግን የሱ ወንድሜ በጣም የሚለይ ልብ ነው ያለው እና ያው ይሄን ነው እንዴ ተመስክሩልሃል። እንግዲህ እኔም አውቃለሁ። ያው እንግዲህ ቤተሰቦቻችን እስኪ ምን ትላላችሁ? እኔ ምንም የምጠራጠረው ነገር የለም እንደሚወዳት እንደሚያፈቅራት እኔ ምንም የምጠራጠረው ነገር የለም። እስኪ እናንተም ፍረዱ፣ ኮሜንት ላይ ጻፉልን። የዚህ ልጅ ነገር ማለት እኔ ተማምኜበታለሁ። እንግዲህ ያለኝ አማራጭ አገናኝቶ ሁለቱም ማስማማት እና ቤተሰቦቻችን አሁን እየደረሰች ነው። ለዛ እዚሁ ጋር ቁጭ ብዬ ከሱ ጋር አይታኝ ከምደነግጥ መጀመሪያ ላግኛትና አረጋግቻት ምን ብያት ይዣት እመጣለሁ። እናንተም ደግሞ እስከዛ ላይክ ሼር ማድረግ እንዳትረሱ። ቤተሰቦቻችን እወዳችኋለሁ። እመጣለሁ። እሺ ቤተሰቦቻችን እንግዲህ ማሂ እየመጣች ነው። ማሂ እየመጣች ነው። ምን እንደምትለኝ አላውቅም። እንደምትናደድብኝ በጣም እርግጠኛ ነኝ። ግን ምንም ማድረግ አልችልም። ለፍቅር መስዋዕትነት እየሰራች ነው። መጀመሪያ ሰላማት ከምትመጪ ዛሬ እንግዲህ ምንም ማድረግ አልችልም። ካሜራማንሽን ሰርቄብሻለሁ፣ ቤተሰቦችሽንም ወስጄብሻለሁ አላለ እንደ ቤተሰቦቻችን እያየሁ ነው። እሱም ተክቶ እየሰራ ማን ይሻላል? እስኪ ከሷና ከኔ ፍረዱ። ኮሜንት ላይ ጻፉልኝ። አይ የምር ሶሲ ምን እያደረግሽ ነው? ምን አደረኩ? አይ የሆነ ነገር አስበሻል? እኔ ምንም አላሰብኩኝ። እስቲ በእውነት በይ ማሂሙሽ በይ። ምንም ሳታስቢ እንደዚህ አታርጊማ። አይደለም የምር ቦርጭነት በቦክሽን ቦርጭ ነው። የምር ነው። የሆነ ነገር ሳታስቢ እዚህ ጋር እንደዚህ ልታረጊያቺ በቃ ዛሬ ከቤተሰቦች ኖ እስቲ አንተ ንገረኝ፣ ምን እያደረገች ነው? ለሜራ ማናችን ይባል እንዳትናገር ሰርፕራይዝ። እሱማ አይናገርም። የምን ሰርፕራይዝ ነው? ዛሬ እንግዲህ ቤተሰቦቻችን ትልቅ ያሰብኩላት ሰርፕራይዝ አለ። እንደምትወደው ተስፋ አደርጋለሁ። እንደምትናደድም ተስፋ አደርጋለሁ። እንዴ አሬ ቀልድ ነው። አንቺ አትናደጂ። ግን ያው እንሂድ ልመናት ቤተሰቦቻችን ትመነኝ። እኔ ግን ማመን ያለብኝ የመሰለኝ አይደለም። እኔን በእውነት ሶሲሽ ምን አይ ግን የምትወድ በቃ ማለት ኖርማል ነገር ነው። ግን እንዳትናደጅብኝ። እንዴ የሚያናድድ ከሆነ ካሁን ወይ የሚያናድድ ነገር አይደለም። እንዳትናደጂ ግን አንቺ ሶሲ እሺ እንዳትናደጂ እኮ እንሂድ። ከምን ቆም እዚህ ጋር ካሜራማናችንም እዚህ ጋር ከሚቆም ቤተሰቦቻችንም ያለው ነገር ያውቃሉ። ከነሱ ጋር ብዙ ያወራኋቸው ነገሮች አሉ እና መጀመሪያ ቤተሰቦችሽን ትወጃለሽ እንዴ? በጣም ነው ታከብሪያቸዋለሽ። ምን ጥያቄ የለው ያውቃሉ። እሱን ደግሞ በቤተሰቦቻችን ፊት ለፊት አንድ ቃል እንድትገቢልኝ የምፈልገው ነገር አለ። ምን?
ይሁን ነገር አለ። እኔ እኮ ግራ እየገባኝ ነው። እሺ ቃል ገባልሻለሁ፣ ግን ምንድነው ነገሩ? ቢያንስ ስለነገሩ ትንሽ ነገር እንኳን አውቄ ነው እዚህ ጋር አልናገርም። ቃል መጠበቅ አለብኝ እኮ ቃልሽን እንድትጠብቂ እኮ ነው። ቤተሰቦቻችንን ካከበርሻቸው ከወደድሻቸው አንድ ቃል እንድትገቢልኝ ፈልገው ነገር አለ። አሁን ሄደሽ በምታየው ነገር ሄደን እኔና አንቺ በምናወራው ነገር እንደማትቀየሚኝ እኔና አንቺ መሀል ያለው ጓደኝነት፣ ፍቅር፣ ሁሉም ነገር እንደማይቋረጥ ቃል ገብተሽልኝ ነው። እሱን ነገር በምን ምክንያት ልናጣው እንደማንችል ታውቂያለሽ? እርግጠኛ ነሽ? ፍቅራችንን የሚያፈርስ ምን አለና ነው? ቃል ግቢ ብሎ ነይ አሁን እንሂድ። ቤተሰቦቻችን እንግዲህ ከዚህ በኋላ ያለውን ነገር ተከታተሉን። እንግዲህ ማሂ ዛሬ ሰርፕራይዝ አለሽ። እሺ ምንድነው የሚበላ ነው የሚጠጣ ነው ወይ? ቃል ግቢልኝ እዛ ሄደሽ አሁን ሞስትሽ ቦታ እንደማትበሰጫጪ የማይሆን ነገር እንደማታሳይ ቃል ግቢልኝ። ምን እያሰብሽ ነው እኮ? በቃ እንደማትበሰጫጪ ሲሪየስ ሆነሽ በስነ ስርዓት እንደምታወሪ ሌላ ላፊ። እሺ ስለምን እንደምናወራ ነገር ያስፈልጋጅበት ነው አይደለም? ምን ሄድበት ቦታ ታወሪያለሽ፣ ግን በቃ ሌላው ማለት ባለፈው ምን ላይ እንደተበሰጫጨሽብኝ ምናምን ነገር ባለፈው መች በቃ እሱን ታዩ፣ ባለፈው መች ታዩ እሱን እና ሄደሽ የማይሆን ባህሪ እንደማትሳይ ቃል ግቢልኝ። ማን ባህሪ ሲጀመር የለኝም፣ ግን በቃ እሺ በቃ እሺ ቃል ግቢልኝ። እስኪ በእውነት ቃል ግቢልኝ። ሶሲሙች ችትብን በራስሽ ና ማሂሻ እዛ ጋር ማን ይታይሻል? ማሂ ምን ብለሽ ነበር እኮ? እሱን ደግሞ ማስከፋት እንደማልፈልግ ታውቂያለሽ። እንደዚህ የምታረጊው ማሂ አሁን አውርተን የለ ቃል ገብተሽልኛል። ምንም እሺ እናወራለን በደንብ። እሺ አሁን ምንድን ነው እንሰራለን? ያው ምንድን ነው ወይ ማሂ ዝም በይ ቀስ በሽ። እሱን ጓደኛ ነው እንደዚህ ነው ሊሰራ የምታያቸው አንቺ? ደህና ነህ? ያጂና አውሪ፣ ቤተሰቦችሽንም እሱንም አውሪ። እኔ ቻልኩትን ያህል እንግዲህ አድርጌያለሁ። ቤተሰቦቻችን ነው አገናኝቻችኋለሁ። ማሂ የምታወሪ ነገር ካለ አውሪ። እንዴት ነህ? ያለው ጠፋሽ አለው። እሺ ማለት እኔ ምን እንደምልከው ግራ ገባኝ። ማለት በጣም ረጅም ጊዜ ነው አይደል? ማለት ምንም ማለት አይጠበቅብሽ። ማለት በግጥ ብዙ ጊዜ ሆኗል፣ ግን ምን ያህል እንደማፍቅርሽ ታውቂያለሽ። እሱ ነገር ማለፍ አልነበረበትም፣ መረሳት አልነበረበትም። አልቻልኩም ማለት በጣም ሞክሬያለሁ ያለ መርሳት። ኢቭን ማለት የሁላ ጊዜ ሳንገናኝ ያሳለፍነው ጊዜ ራሱ አንቺን ለመርሳት በቂ ይሆን ነበር ብዬ አስባለሁ። ብችል ነው። አዎ በቂ ነው፣ ግን አልቻልኩም። ግን መቻል አለብክ። ምክንያቱም እኔ ማለት ለኔም ለራስሽ አንድ እድል ብትሰጪኝ ደስ ይለኛል። ለራሴ ማለት ለራሴ ምን አይነት እድል ነው የምሰጠው? እኔ ምን አይነት ሰው እንደሆንክ አውቃለሁ። ማለት ምን ያህል መልካም ሰው እንደሆንክ፣ ጥሩ ሰው እንደሆንክ፣ ከልብ እንደምትወደኝ ፍቅርን ተጠራጥሬ አላውቅም። ግን ስማኝ፣ እኔ አሁን ማፍቀር የምችልበት ሁኔታ ላይ አይደለሁም። በቃ ያ ስሜት አይሰማኝ። ማለት ለአንተ እሱ ስሜት እንደማይሰማኝ ታውቃለህ። እኔ ደግሞ የራሴ ህይወት አለኝ ምናምን ብዬ እንደንትን ልሰክስክ አልፈልግም። ምክንያቱም የት የሚታወቅ ነገር ሁሉም ሰው ያውቀዋል። እኔ አሁን ያለሁበትን ሁኔታ ምንም የተደበቀ ነገር የለም። ህይወቴ ውስጥ ሰው ላይኖር ይችላል፣ ግን ደግሞ ካለሁበት ጉዳት በራሴ ራሱ ማገገም አልቻልኩም፣ እንኳን ሌላ ግንኙነት ልጀምር ቀር። ስለዚህ እባክህ እኔ ነግሬያት ነበር በይሳት ማለት ይሄን ነገር ካንቺ መስማት ለኔ በጣም ነው የሚያሳምነው። አውቃለሁ። ለዛም ነው ላገኝህ ካልፈለኩት። ከዚህ በፊት ስላንተ አውርታኝ ነበር ባለፈው። እንደሞት ንገሪው በቃ ማለት በህይወት የለችም በይው ወይ የሆነ ነገር በይው ብያለሁ። ምክንያቱም አግኝታኝ እንድትጎዳ ስለማልፈልግ። እኔ አንተን መጉዳት አልፈልግም ታውቃለህ። ምን ያህል እንደምታፈቅረኝ ስለማውቅ ባፈቅርህ እኮ ደስ ይለኛል፣ ግን አልችልም። ላፈቅርህ አልችልም። እንኳን አንተን ላፈቅር በዚህ ጊዜ ራሴን ራሱ ከራሴ ጋር መግባባት አቅቶኛል።
ማለት ምን ይያልኩ ነገሩ ነው ልጅ በስቦት ሆነሽ ለመርዳት ሞክሪ ምን ያህል እንደሚያፈቅርሽ ብታውቂ እኮ አንቺ እንዲያትም ነበር እንደው እንደዚህ ያልጠበቅኩሽ ነበር ማለት መተሽ እንኳን ምን ማዳምጥሽ ነገር የለም እንዴት ነው እንደምትወሩ አዳምጠኝ 6 ዓመት ሙሉ እኮ ሲንከራተት ነበር ልጅ እኮ ነው እንዴት ነው እንደዚህ የምትናገሪ አንተ ዝም በል እስቲ ምን አገባ ሲጀመር በእኛ ጉዳይ ምን አገባ እንዴት ምን አገባ ላንቺ ብሎ እኮ ነው 6 ዓመት ሙሉ ሲያንከራት እኔም እኮ ነኝ ሲንከራት ነበር ማለት ምንም እኮ በመቼም የሚመጣ ነገር የለም አይደለ አታትም እንደ ነገሩ አንተ ታዲያ እኮ በቃ ተረጋግተን ቁጭ ብለን የሚፈታ ነገር ነው ይሄ ሁሉ ግን የማንሰራው እንደሆነ ይገባሻል ያለውበትን ሁኔታ እኔ ሰው ማፍቀር አልችልም ሲጀመር አንተ በእኛ ጉዳይ አያገባህም የማያገባኝም እኮ ግን በሱ በቃ ነገርሽ አይደል ችግሩ ያለበት ነገር ነገርሽ አይደል አቃለው እረዳዋለሁ እሺ ምንድነው ምን ልረዳ በጣም ክፉ ሰው ነሽ ግን በጣም ክፉ ሰው ነኝ አዎ ክፋት ከሆነ አዎ ክፉ ሰው ነኝ አየህ አይደል የነገርኩህ ነገር ይሄን ነገር ነበር እሺ በቃ ምን ልክ ሰው ማለት በቃ ይብዬሽ ነገርሽ ነበር አይደል እኔ ላንተ ብዬ ነው እንጂ ዳግመኛ እሷ ጋር መጠጋትም አልፈለኩም ነበር እሺ ግን አንቺ በጣም ባለጌ ሰው ነሽ እሺ በጣም እሷንም እኮ መረዳት አለባችሁ ምክንያቱም ያሳለፈችው ላይፍ አለ ሶሻል ሚዲያ የምትከታተል ከሆነ ብዙ ያሳለፈችው ላይፍ አለ ይሄ በመጮህ ምናምን የሚፈታ ነገር አይደለም ይኸውልሽ በመጮህ እኮ አይደለም እኮ በነገራችን ላይ ማለት ስላላየች ነው እሱ በቃ የሚያደርገውን ነገር እንዴት ጭንቀት ውስጥ እንደነበር ስለማታውቁ ነው አንተ የኔን ታሪክ ምን ታውቃለህ ስለኔ ምን ታውቃለህ እኔ እያሳለፍኩት ስላለው ነገር ምን ታውቃለህ አላውቅም እና ታዲያ አንተ ማንነህና ነው ከመሬት ተነስተህ እኔ ላይ ለመጮህ አፍ ያለህ ስለዚህ ዝም በለው ታዲያ ምን ልናገር የውሸት ተስፋ እንድሰጠው ነው የምፈልገው ወዳለው እንደለው ነው የውሸት ስለዚህ እውነቱን እየነገርኩት ነው አይደል እኮ ነው በስትክክል ነገር ማፈልጊ ነገር እኮ በስትክክል ነገር አልፈልግም ጣልቼው አይደለም ግን ላፈቅረው አልችልም እሱን ደግሞ ታውቃለህ ጠልተሽው ነው በጣም ጠልተሽው ነው ባጤው ሁሉ እንደዚህ እስከሆነ አጣብቂኝ ነበር በጣም መጥፎ ሰው ነሽ በጣም እንኳን መጥፎ ሰው በቃ አያገባህም ሲጀምር በእናትሽ ሶስና እሺ ለአንተ ስም እስኮ ነው የታገስኳት እሺ ነገሬ ካለ እኔና በጣም ክፉ ሰው ነሽ ማይዝበኝ ሁለታችሁ አውጣሉ እናንተ እዚህ ላይ ተረከተ ሁለት ጨርስ በቃ እኔ ያልገባኝ ነገር ቆይ ከዚህ ሁሉ አመት በኋላ በጓደኛ ፍል ታሰድበኝ ነው የመጣኸው እንደዛ አይደለም ማይ እንደዛ ምን ታስቢያለሽ ሲጀመር ጓደኛ ከኔን ያቀኛል እንዴ ጓደኛ በጣም ተናዶ እኮ ነው በዛ እሺ እናደርግ ግን እኔን ያቀኛል እኔ እያሳለፍኩ ያለሁትን ታሪክ ያውቃል እሺ በቃ ተረጋጊ ማይ ለምንድን ነው ሁላችሁም ከመሬት ተነስታችሁ ሰው ለመፍረድ የሚቀላችሁ ቆይ እኔ የምለው ከዚህ ሁሉ አመት በኋላ እኔን በጓደኛ ለማሰደብ ነው የመጣኸው ነው አይደለም ማይ ታውቂ አይደል ጓደኛዬ ነው በጣም ስለሚጨነቅ እሺ ጓደኛ ከኔ እያሳለፍኩ ስላለው ታሪክ ያውቃል እሺ እንኳን እናውራሽ ተረጋጊና ቁጭ ብለን ነው ቁጭ በሽ ያማል በቃ ደስ አይልም ያስጠላል ማንም እየመጣ ሁሉም ሐሳቡን ሁሉ እየተሰማውን ሁሉ ሲዘነዝንብ በቃ እንደፈለገ ሲሳደብ ማለት በጣም የሚያስጠላ ማለቴ ማይ እንጃ አላውቅም ማለቴ ለአንዳንዶች ፍቅር ጸጋ ነው ለአንዳንዶቻችን ደግሞ አለመታደል ነው የሚሆነው በዛ ላይ ደግሞ በሚወዱት ሰው አለመወደድ እኔና አንቺ አብረን ነው ማለቴ ብቻዬን በጣም ልክም ነበር ጓደኛዬም ከኔ ጋር ሆኖ በጣም ብዙ ተንከራቶ ግን አላውቅም እኔ ጋር ያለው ፍቅር ለሁለታችንም ይበቃል ብዬ አስብ ነበር ግን በቃ አንቺ ሌላ ጓደኛ አለሽ እኔ ሌላ ጓደኛ አለኝ አላልኩም አዳምጠኝ እኔ አሁን ከዚህ ሁላ ጊዜ በኋላ አግኝቼሽ ራሱ በእንደዚህ አይነት ድባብ ማውራታችን ራሱ ለኔ ምን ያህል እንደሚያሳምን እሱ ልክ አይደለም አውቃለሁ እረዳሃለሁ እኮ እኔ እንዴት ነው ቆይ ማስረዳ ልክ ነው ያለንበት ሁኔታ ልክ ነው እንደዚህ ማውራት አለብን እያልኩ አይደለም ግን ቢያንስ ማለት በቃ እንደዚህ አንተ መናገር አልፈልግም ነበር በጣም ይቅርታ እኔ የጓደኛ ንግግር ስለናደረኝ ነው እንደዚህ ተናገርኩ ሲቀጥል በቃ አልጠበቅኩም ነበር እኔ አንተን መጉዳትም አልፈልግም በዛው ልክ ደግሞ አልቻልኩም ማለት እንደፈለግኩ አንተን ማፍቀር አልቻልኩም ማለቴ አንቺን ለመጥላት ብዙ ነገሮችን ሞክሬያለሁ ግን ያን ማድረግ አልቻልኩም ማለቴ ልጠላሽ አልቻልኩም በጣም ነው የምወድሽ ምናልባት አንተን ባለመረዳቴ ምክንያት ሊሆን ይችላል ብዙ ጊዜ እኮ አስብሃለሁ ረስቼ አላውቅም አዳምጠኝ አንተን ባለመረዳቴ ምክንያት ሊሆን ይችላል እንደዚህ አይነት ስቃይ ውስጥ የገባሁት የተሻለ ነገር ውስጥ ነው ሆኜ ምናምን አይደለም አንተን አሁን ላይ አልፈልግም እያልኩ ያለሁት ልወድህ አልቻልኩም እያልኩ ያለሁት የተሻለ ነገር ስላለው አይደለም ብዙ ጊዜ ነው ማስብክ
እሱን በመግፋት የሆነ ይሄ ሁሉ ነገር እየደረሰብኝ ያለው ምናልባት ያኔ የወሰንኩት ውሳኔ ልክ አልሆነ ይሆን እያልኩ ብዙ ጊዜ አስባለሁ። ግን ምን ላድርግ ነኝ አሁን ምን ላድርግሽ? ልቤን ነው አይደል የምፈልገው? የውሸት ሳልወድቅ አካሌ ብቻ ካንተ ጋር ሆኖ አለው ብልክ ደስተኛ ትሆናለህ? ትፈልጋለህ እሱን? እሱን አልፈልግም። ታዲያ ምን ላድርግ? ምን ላድርግሽ? አላውቅም። እኔ የማውቀው አንቺን እንደማፈቅርሽ ብቻ ነው። ቢያንስ ለአንድና ለመጨረሻ ጊዜ ለእና ላንቺ አንድ እድል ስጭ። ነገርኩህ እኮ ምን አይነት እድል ልስጥ? ምን አይነት እድል ምንድን ነው? ሳይወዱ አብሮ መሆን ነው? እንደሱ ነው ወይ የምፈልገው? እንደሱ ከሆነ አለው። እሺ እንደሱ ከሆነ የምፈልገው እሺ አለው። ይሄው ካንተ ጋር ነኝ አለው። እሺ እንደዛ ከሆነ የምፈልገው ይሄው አለው። ግን ሰማኝ ማለት ምን እንዳሳለፍክ አውቃለሁ። ነገረኛለች እና በእኔ ምክንያት የሁሉ ነገር ስላሳለፍኩ በጣም አዝኛለሁ። አይገባኝም። በአንቺ ሁላ ነገር ማሳለፍ ምንም አይቆጭም። እንደውም በጣም ደስተኛ ነኝ። ምን እንደምልህ እኮ ግራ ገባኝ። እሺ ቆይ እኔ ምን ልበል? አላውቅም ማለቴ ወዲያውኑ ይሄን ምላሽ ስጪ ማለት አልችልም። ማለቴ ከተገናኘን ብዙ ጊዜ ሆኗል፣ ግን ደግመን የምንገናኝበትን የሆነ እድል ፍጠሪ ለሁለታችን። እኔ ደግሞ ምልክት መገናኘታችን የባሰ ይጎዳሃል እንጂ አይጠቅምህም። እኔ ማህሉን ሰው ነኝ ማለት ለራሴ እንኳን በስትክክል መኖር አልጀመርኩም። በጣም ውስጥ የተጎዳ ሰው ነኝ ማለት በአሁኑ ሰዓት ላይ መኖርበት ምክንያት እየፈለኩ ነው ማለት ደህና ለመሆን ምናምን ራሴን ለመጠገን። ስለዚህ አንተን ለመጠገን ዝግጁ አይደለሁም። ገባክ? ጊዜ ከሆነ ከፈለግሽ ማለት ጊዜ የምትፈልጊ ከሆነ እኔ ምንም ያህል ጊዜ ለመጠበቅ ዝግጁ ነኝ። ለምን ተስፋ ቆርጥ? አልችልም። አይ ብዙ ጊዜ ሞክሬያለሁ ያለ ማለት ግን ብቸኛ ማድረግ የማልችለው ነገር ቢኖር በአንቺ ጉዳይ ላይ ተስፋ መቁረጥ። ለምን እንደሌለው አታስብ። በቃ የሰው ልጅ ይሞታል አይደል? ሞታለች ብለህ አስብ። ስለዚህ አሁን የምነግርህ ነገር ቢኖር ሳይ ዳግመኛ አትምጣ። በቃ እኔ ጋር በጣም ይቅርታ። ከዚህ በኋላ አታገኘኝም ማለት አታገኘኝም። በቃ አትምጣ። ለምን ነው? ከዚህ በላይ ማስከፋት አልፈልግም። እንዳልኩ ፍቅርን ተጠራጥሬያለሁ። እሺ ማይ ቁጭ ብለን እናወራሽ። በጣም